ፈታዋ መስጠት ማስተማር ፊታቸው እየታየ ዘፈንን ሀራ የሆነ እንደዚህ አይነት ነገሮችን ሀላል ለማድረግ በጣም ሲጋጋጡ አውቃለሁ። ግን አያለሁ ቀልባቸው ያውቃል ያ ነገር እንደማይሆን፣ ግን ስሜታቸው ነድቷቸው እነሱ ያን ነገር ስለሚፈልጉት ብቻ ሀላል ለማድረግ የሚጋጋጡ ሰዎች ማለት ነው። እረፉ። እናንተን አይቶ በጣም የሚጋፋ ነፍስያው ደካማ የሆነ ሰው ስላለ እረፉ ለማለት ነው። ተቆጠቡ። አይዋ ጥያቄ ያላችሁ ግቡ። ክርስቲያን የላችሁም ዛሬ? ግን ክርስቲያኖች የት ሄዳችሁ ነው? ክርስቲያን ነሺዳ የሚሉት እኮ ወላሂ ቁርአን በጣም ነው የሚያምርባቸው። ለምን ቁርአን እንደማይቀሩበት ግራ የሚገባው ሀዳሁም አላህ ታያቸው። በቃ ይበቃናል። ያኔ የሚመራ ሰው የሚመራው ለነፍሱ ነው አሉ አላህ መልክተኛ አለይሂ ሰላቱ ወሰላም ነው። አላህ ሱብሓነሁ ወተዓላ ነው ፈኢነማ የህተዲ ለነፍሲህ መመራት የፈለገ የሚመራው ለነፍሱ ነው። የሚፈልግ ቦላልን የሚፈልግ ጥመትን የሚፈልግ ደግሞ ጥመቱ ለራሱ በናሱ ላይ ነው። ስለዚህ የአላህ መልክተኛ አለይሂ ሰላቱ ወሰላም አንተ ያለብህ ግልጽ ማድረስ ብቻ ነው የተባሉት ነው። አድርሰናል። የፈለገ ሰው ይቀበል፣ አልፈልግም ያለ ሰው ደግሞ መሄድ ይችላል። እንኳን አላህ ሱብሓነሁ ወተዓላ እኮ ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፍር የፈለገ ሰው ይመን የፈለገ ሰው ይካድ ብሎ እኮ ከሱ እንትን ላይ ራሱ እኮ እንትን ብሏል። ያኔ ነፃ ምርጫ ሰጥቷል። እንኳን አይደለም እናቀርት ይሄንን ይሄ ሐራም ነው እንጂ ሽርክ አይደለም። ሽርክ እስካላስገባችሁበት ድረስ ማለት ነው። ገብታችኋል? ስለዚህ እሰራለሁ ካላችሁ ሊነፍሲኩም ያኔ ለነፍሳችሁ ነው። እንደዛ ነው። ጥያቄ ያላችሁ ክርስቲያኖች ካላችሁ መግባት ትችላላችሁ። እሺ ሰላም አለይኩም። ባይብል ላይ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ መጠየቅ እችላለሁ? ጠይቂ ማማዬ። እሺ አላህ ሱብሓነሁ ወተዓላ አካል የሚሰጡት ለምሳሌ በሙስሊሞች ሆነው አላህ ከአርሽ በላይ ነው ይላሉ። በጣም የተለያየ ነገሮች እና አላህ አካል እንዳለው በጣም ብዙ ጊዜ እንትን ይላሉ እና የትኛውን አሳሂህ እስኪ አስረጅኝ። አላህ ያለው ነው ትክክለኛው። አላህ ያለው አላህ ሱብሓነሁ ወተዓላ ሰባት ቦታ ላይ አርረህማን ዐላ አርሽ እስተዋ አላህ ከአርሽ በላይ መሆኑን ገልጿል። ሰባት ቦታ ላይ ቁርአን ላይ ሱረቱ ጣሃ ላይ ሱረቱ ሉዛም በጣም ብዙ ቦታዎች ላይ ገልጿል አላህ ከአርሽ በላይ እንደሆነ ማለት ነው። ሲቀጥል ደግሞ ይህንን የቁርአን አንቀጽ ይዘው አላ ወርተፈዐ ብለው ነው ሰሃባዎች የፈሰሩት። ግልጽ ነው። ስለዚህ ሰሃባዎች እና ታቢዒዎች እኛን ደግሞ እንድንከተል ያላህ መልክተኛ አለይሂ ሰላቱ ወሰላም አዘዋን። አላ ወርተፈዐ አላ ማለት ከፍ አለ ማለት ነው። ወርተፈዐ የበላይ ሆነ ማለት ነው አላህ ሱብሓነሁ ወተዓላ ገዛ። ስለዚህ አላህ ሱብሓነሁ ወተዓላ ከአርሽ በላይ እንደሆነ ቁርአንና ሐዲስን ተከተሉ። የሰውን ስሜት ተደላደለ ምናምን አለ ምናምን እያሉ ራሳቸው ናቸው የሚፈስሩት ክርስቲያን እንትኖች ማነው አህባሾችም ሆነ ሌሎች ፍርቃዎች ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ያለን ነው የምንከተለው። የአላህ መልክተኛ አለይሂ ሰላቱ ወሰላም አንዲት ጃሪያ ወይም ደግሞ ዘይነብ ቢንት ጃህሽ የምትባል ባሪያ ነበረች። ከአሰሪዋ ጋር ወይም ደግሞ ከእንትኗ ከገዢዋ ጋር መጥታ አይን አላህ ብለው ጠይቋት። ያላህ መልክተኛ አይን አላህ ተብሎ አይጠይቅም ይላሉ። አላህ የት ነው ብለው ጠይቋት። ያላህ መልክተኛ አለይሂ ሰላም የት እንዳሉ ነው አላህን የጠይቋት። ፊ ሰማ ብላ መለሰች። ከሰማይ በላይ ወይም ሰማይ ላይ ብላ መለሰች። መን አና አሏት። አንተ ያላህ መልክተኛ ብላ መለሰች። ገብታችኋል?
ከዛ በኋላ አላህ ስብሐነ ያላ መልተኛ ሰለም ሌሎችም ጥያቄዎች ከጠየቋት በኋላ አቲቃሃ ፈኢናሃ ሙእሚና አውጣት ነፃ አውጣት እሷ ሙእሚን ናት ብለው ነው የመለሷት። ያላ መልተኛ ሰለም ሙእሚን ነች። ገብቷቻ አንድ ሰው አማኝ ለመባል አላህ ስብሐነ ወተዓላ ከአርሽ በላይ ነው ብሎ ማመን አለበት። አላህ ስብሐነ ወተዓላ ከሰማቱ ሰማዋት በላይ ከአርሽ በላይ ነው። ይህንን የአህለ ሱና ወልጀማዓ የሰሃባዎች እምነት ነው። የነ ሙሳ ዓለይሂ ሰላም እምነት ነው። ይሄ ግዝና የነቢያቶች የሰሃባዎች የታቢዒዎች እምነት ነው። ይሄ ግዝና ከዚህ የወጣ ሰው አልፈልግም ያለ ሰው ቁርአንና ሐዲስን አልፈልግም ያለ ሰው ነፃ ምርጫ አለው። አሁንም ቅድም እንዳልነው እኛም ማስረጃ ነው እንጂ የሰው ስሜት አይደለም የሚዳኘን። አላህ ሱብሓነሁ ወተዓላ የራሱ የሆነ መለኮታዊ ባህሪያቶች አሉት፣ ያስቀመጣቸው ነገራቶች አሉት። ያንን ቀጥታ እንደመጣ ነው የምንቀበለው። ተዕዊል አናደርግም፣ ተሽቢህም አናደርግም። አላህ ሱብሓነሁ ወተዓላ የሚመስለው ምንም ነገር የለም። ለይሰ ከሚስሊሂ ሸይ ብሎ አልናከችን አላህ ሱብሓነሁ ወተዓላ እሱ የሚመስለው ምንም ነገር የለም ካለ በኋላ ወሁወ ሰሚዑል በሲር እሱ ሰሚው ተመልካች ነው ብሎ ራሱን ይገለጻል። ሰሚ ተመልካች እንደሆነ አላህ ሱብሓነሁ ወተዓላ ሰሞኑን ደግሞ ያመጡት ነገር አለ። አላህ እጅ አለው። አዎ እጅ አለው። አላህ ሱብሓነሁ ወተዓላ አደምን በሁለት እጆች የፈጠርኩት አለ። እጅ አለው። እግር እንዳለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በግዕዝ ጀሃነም ነገር ቀጥታ እንደምንቀበለው ሁሉ ይሄኛውንም ቀጥታ ነው የምንቀበለው። ይሰማን ያያን አናመሳስልም። እኔ ሰለማይ አላህ ሱብሓነሁ ወተዓላ ሰላም ማለት አይደለም። አላህ ያያን ሁሉን የሚያይ መለኮታዊ ነው። ገዘና ያያን ሲባል አላህ ሱብሓነሁ ወተዓላ የተገደበ አይደለም፣ ከጊዜ በኋላ የሚጠፋ አይደለም። የአላህ ሱብሓነሁ ወተዓላ እይታ መለኮታዊ የሆነ እይታ እንደሆነ ሁሉ እጅ አለው ስንል መለኮታዊ እጅ አለው ብለን እናምናለን። ነገር ግን ከኛ ጋር እናመሳስል። እግር አለው ስንል በተመሳሳይ አላህ ሱብሓነሁ ወተዓላ እግር አለው፣ ነገር ግን መለኮታዊ የሆነ እግር እኛን የሚመስል በፍጹም አይደለም። ግልጽ ነው። አናመሳስልም፣ ተዕዊልም አናደርግም። የራሳችንን ፍልስፍና ማንሰጥም። እንደተረዱበት ቀደምቶች እንደተረዱበት እንረዳለን። ሰሃቦች እንደተረዱበት አንዴንም ተዕዊል አላደረጉም እነሱ። ሰው እንደዛ ነው የምንቀበለው ማለት ነው። ያ እንደዛ ነው ሀቢብቲ። አመሰግናለሁ። እና ክርስቲያኖች የሆነ ጥያቄ ያነሱብኝ ነገር ነበርና እሱ እንዴት መልሽልኝ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ብዙ ተአምራት ሰርተዋል። በጣም በቃ ከሌላት ነቢያቶች ማለት ነው። እና በመጨረሻ ጊዜ ኢየሱስ የሚሉት ወይም ኢሳ ዓለይሂ ሰላም ማለት ነው በመጨረሻ ዘመን ወደ ምድር ይመጣል ለመፍረድ ይላሉ። እሱን እንዴት ነው እስኪ አብራሪልኝ። ማለት ነቢያችን ሰለላሁ ዐለይሂ ወሰለም በእርግጥ የተለዩ በጣም ብዙ ተአምራቱ ሰርተዋል። እንዴት ከነሱ የተለዩ ሆኖ እሱ ወደ ምድር ሊፈርድ ይመጣል የሚለውን ነገር እስኪ አብራሪልኝ። ኢሳ የትንሣኤ ቀን ይመጣን ብለው ነው የነገሩት። ዋሽተውሻል። እንደዛ አይመጣ። ኢሳ የትንሣኤ ቀን ይመጣን የሚል ሙስሊም የለም። ኢሳ የትንሣኤ ቀን አይመጣም። እሺ የትንሣኤ ቀን እንደማንኛውም ሰው ይቀሰቀሳል። ወላኪን የትንሣኤ ቀን ይመጣል ሊፈርድ ምናምን የሚል የቁርአንና የሐዲስ ማስረጃ የለም። ኢሳ መቼ ነው የሚመጣው ሲባል ኢሳ የሚመጣው ከትንሣኤ ቀን በፊት ከታላላቅ የቂያማ ምልክቶች አንድ ሆኖ ነው የሚመጣው። የሚመጣውም ለምንድን ነው ሲባል ዋና ዓላማው ለምንድን ነው የሚመጣበት ምክንያት ሲባል አላህ ሱብሓነሁ ወተዓላ መልእክተኛ ዓለይሂ ሰላቱ ወሰላም አይናችን እንደሚያየው አድርጎ ግልጽ አድርገው አስቀምጠውልናል። ኢሳ ዓለይሂ ሰላም ሲመጣ ጸጉሩ ምን እንደሚመስል ራሱ የሚለብሰው ልብስ ምን እንደሚመስል ያላህ መልእክተኛ በግልጽ አስቀምጠውልናል። ለታቻው የሚመጣው ደግሞ ከትንሣኤ ቀን በፊት ደጃል ከመምጣቱ በፊት ነው የሚመጣው። ማነው ደጃል ከመጣ በኋላ ነው የሚመጣው። መጀመሪያ ደጃል ይመጣል። መሲሁ ደጃል በመጀመሪያ ያነሳው ለምንድን ነው የሚለው እንመልከት። አላህ ሱብሓነሁ ወተዓላ ነቢያቶችን ያድናል፣ በብዙ ምክንያቶች ያድናል። ለምሳሌ ሙሳን ዓለይሂ ሰላም ፈርዖን ሊገለው ሲል ባህሩን ከ12 እንዲከፍል አደረገና ከዛ በኋላ እነሱ ከተሻገሩና ሙሳ ፈርዖን ከገባ በኋላ ሰነ ሰራዊቱ ፈርዖንን አጥፍቶ ሙሴን ሰነ ህዝቦቹ አድኖታል አላህ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁረይሾች ተሰብስበው ሊገሏቸው ሲሉ አቡበከር ስዲቅ ጋራ አምላካችን አላህ ሱብሓነሁ ወተዓላ ጠብቆ ወደ መዲና እንዲሻገሩ አድርጓቸዋል። አላህ ሱብሓነሁ ወተዓላ ነቢያቶችን በዚህ መልኩ ያድናል። ሙሳ ኢብራሂምን ዓለይሂ ሰላም ህዝቦቹ ሊገሉትና ሊያቃጥሉት እሳት ላይ ሲጥሉት ተፈጥሮን ቀይሮ እሳትን የበረትሽና በኢብራሂም ላይ ሰላም ሁኚ ብሎ አምላካችን አላህ ሱብሓነሁ ወተዓላ ሰላም አድርጎ ኢብራሂምን አድኖታል። በተመሳሳይ ደግሞ ኢሳ ዓለይሂ ሰላምን ደግሞ ሊገሉ ታሰቡ። አምላካችን አላህ ቃል ገባለት። እነዚያ ከካዱት ሰዎች አድናለሁ ብሎ ቃል ገባለት። አዳ ነው
አሁን ይገኛል ከተባለ ሁለተኛው ሰማይ ላይ ይገኛል። የአላህ መልእክተኛ ዓለይሂ ሰላቱ ሰላም ወደ ሰማይ አቀናሁኝ። ነቢዩ ኢሳ ዓለይሂ ሰላም ሁለተኛው ሰማይ ላይ አገኙ። ሁለተኛው ሰማይ ላይ ያህያ ዓለይሂ ሰላም እና ነቢዩ ኢሳ ዓለይሂ ሰላም ይገኛሉ። ሁለተኛው ሰማይ ላይ ይገኛል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ኢስራ ወል ሚዕራጅ ሄደው ሳለ አግኝተውታል። ወደ ሰማይ የወጡ ብቸኛው ሰው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው። ገብቷቸው ሰባቱ ሰማያትን አቆራርጠው አላህ ጋር በቀጥታ የተናገሩ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ብቻ ናቸው ከነቢያቶች። እንደዚህ አይነት ተአምር የሰራ አንድ ነቢይ የለም። ገብቷቸው ስለዚህ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አናግረውታል ኢሳ ዓለይሂ ሰላም። ስለዚህ ወደ መጨረሻው ዘመን ታዲያ ለምንድን ነው የሚመጣው? መጨረሻው ዘመን ከመድረሱ በፊት የቂያማ የተሳይ ምልክቶች ሆኖ የሚመጣው ለምንድን ነው ሲባል የመጀመሪያው ነው ዋና ዓላማው ሊሞት ነው የሚመጣው። ኢሳ ዓለይሂ ሰላም አልሞተ። ወደ ሁለተኛው ሰማይ ላይ አምላካችን አለ አድኖታል። ቃል በገባለት መሰረት ቃሉን ፈጽሞለታል። ስለዚህ ሊሞት ነው የሚመጣው ማንኛውም ሰው። ኩሉ ነፍሲን ዛኢቀቱል ሞት ብሏል አምላካችን አለ። ሁሉ ነፍስ ሞትን ቀማሽ ናት ብሏል። እሱ ራሱ በተወለድኩበትም ቀን የውመ ወሊድቱ ወየውመ አሙቱ ወየውመ ኡብዐሱ ሐየ ብሏል። በተወለድኩበትም ቀን በመሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን ብሏል። ስለዚህ ወደፊት መጥቶ ይሞታል ኢሳ ዓለይሂ ሰላም። ስለዚህ የመጀመሪያው ሊሞት ነው የሚመጣው። ሁለተኛው ደግሞ የሚያደርጋቸው ነገራቶች አሉ። ለምሳሌ ደጃል የሚባል ትልቅ ፊትና አለ። ደጃል የሚባል የሙስሊሙ ትልቅ ፊትና ነቢያት ማንም ነብይ መጥቶ ስለ ደጃል ያላስጠነቀቀ አንድም ነብይ የለም። ሁሉም ከደጃል ፈተና እንድጠብቅ ያላህ መልእክተኛ ዓለይሂ ሰላቱ ሰላም ራሱ በየሰላታችን ከደጃል ፈተና እንድንጠብቅ ቃዘውና እንድንጠብቅ ማለት ነው። ደጃል በጣም ፈተናው በጣም ከባድ ነው። ነገር ግን መጥቶ ኢሳ ዓለይሂ ሰላም ነው የሚገለው። ኢሳ ዓለይሂ ሰላምን ሲይ ይሟሟል አለ ያላህ መልእክተኛ ዓለይሂ ሰላቱ ሰላም። ጫው እንደሚሟሙ ይሟሟ ይገሉታል። ከዛ በኋላ አጁጅ እና መእጁጅ የሚባሉ ደግሞ ምድርን የሚያበላሹ ፈሳድ የሆኑ ዙልቀርነይን የሚባል ሷሊህ የሆነ ሰው የዘገባቸው እንትኖች አሉ፣ ህዝቦች አሉ። እነዛ ህዝቦች ማለት ደግሞ ምድርን ሊያጠፉ ሲሉ ኢሳ ዓለይሂ ሰላም ዱዓ አድርጎ ወደ አላህ ሱብሓነሁ ወተዓላ ለምኖ ከህዝቦቹ ጋር እነዛንም ያጠፋል። ከዛ በኋላ 40 ዓመት እዚች ምድር ላይ ይኖራል። ከዛ በኋላ እንደማንኛውም ሰው ይሞታል። ሲመጣ ግን ምን እንደሚያደርግ ታውቃላችሁ? መስቀልን ይሰባብራል። እናንተ አሁን ክርስቲያኖች የምትመኩበት መስቀል ተሰቅሏል ምናምን የምትሉት ውሸት ያጠፋል። ክርስቲያን የሚባልና አይሁድ የሚባል በአጠቃላይ ወደ እስልምና ይገባል፣ ይሰልማል። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ላይ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ባስተማሩት በቁርአንና በሐዲስ ይመራል። ሐጅ ያደርጋል መጥቶ ኢሳ ዓለይሂ ሰላም። የሚገርማቸው ነገር ማለት ነው ከዚህ ህዝብ ጋር ተከትሎ የሚሰግደው እሱ ነው። ተከትሎ እንደውም ነቢይን የሚያሰግድ ህዝብ የነቢዩ ሰለላሁ ዐለይሂ ወሰለም ኡማ ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን ይላሉ? መጥቶ ሰላት ቁሞ ያገኛል። ወይም ደግሞ እንትን ምንድነው የፈጅር ሰላት ላይ ነው የሚወርደው። ስለዚህ ፈጅርን እያሰገዱ ይመጣል። ከዛ በኋላ አንተ ያላህ ነቢይ ቀደምና አሰግድ ሲባል ከእናንተ ነው ሰላት የቆመችው፣ ስለዚህ አሰግዱ ብሎ ተከትሎ ይሰግዳል ማለት ነው። የፈጅርን ሰላት ተከትሎ ከዚህ ኡማ ጋር ይሰግዳል። ከዛ በኋላ የሰራውን ይሰራል። መስቀልን ይሰባብራል፣ አሳማን ይገላል፣ ግብር ይተዋል። ምክንያቱም እዚች ምድር ላይ አላህ ሱብሓነሁ ወተዓላ ብቻ ከተመለከ ምድር ሰላም ትሆናለች። አላህ ሱብሓነሁ ወተዓላ ይህንን ቃል ገብቷል። ምን አለ? ብታምን እና ደግሞ አላህ ሱብሓነሁ ወተዓላ በብቸኝነት ብታመልክና ወደ አላህ ሱብሓነሁ ወተዓላ ብትመለስ ከሰማይ የሆነን እንትን ያወርድላትና ምድርን ሰላም ያደርጋት ነበር። ወይም ደግሞ ምድርን እንዴት ትረፈረፍ ያደርጋት ነበረ። በሰላም ሰዎች ራሱ የሰላም ኑሮ ይኖሩ ነበረ። ራሽ ሰዓት ባላት ላይ ሌሎችን አማልክቶች በያዘሽ ጊዜ ግን ፈሳድን አመጣበት አላህ ሱብሓነሁ ወተዓላ። ስለዚህ በዛን ሰዓት ግን ኢሳ ዓለይሂ ሰላም በሚመጣ ሰዓት ተአምራቶች ነው ያሉ ሰዎች ያላህ መልእክተኛ ዓለይሂ ሰላቱ ሰላም የተናገሩት ትንቢት ሲፈጸም ስለሚመለከቱ ቀጥታ ወደ እስልምና አይሁዶችም ሆነ ክርስቲያኖች ይገባሉ። ለዛ ነው ግብር የሚተው ግብር ከዛ በኋላ የሚከሰቱ ብዙ ነገራቶች አሉ። ለምሳሌ እንትን ምንድነው የሚባለው እንትን ሌሎች የሚከሰቱ የቂያማ ምልክቶች አሉ። ለምሳሌ እሳቲቱ የምወጣው ከዛ በኋላ ነው። ሽርክ ይከሰታል። በጣም ብዙ ሙሽሪኮች ይመጣሉ ከዛ በኋላ። እስቲል ቂያማ የምትቆመው በከሃዲያኖች ላይ ነው። ያላህ መልእክተኛ ዓለይሂ ሰላቱ ሰላም እንደገለጹት ቂያማ የምትቆመው በከሃዲያኖች ላይ ነው። መጀመሪያ የሙስሊሞች ነፍስ ቀስ በቀስ ትወጣለች።
ቀስ በቀስ ማለት ነው። ልስልስ ያለችን ንፋስ አምላካችን አላህ ሱብሓነሁ ወተዓላ እኮ ቂያማ ከመቆሟ በፊት ከዛ በኋላ እንትን ይላል ያወጣዋል የሙስሊሞችን ነፍስ ማለት ነው። ከዛ በኋላ ከሃዲ ብቻ ይቀራል። ከዛ በኋላ ምንድን ነው የሚደረገው? ቀጥታ ቂያማ በከሃዲያኖች ላይ ይቆማል ማለት ነው። ሰማይ ሲገለባበጥ፣ ምድር ስትንቀጠቀጥ፣ ሲርገፈገፍ፣ እንዳለ ተራራዎች ሁሉ ሲናዱ ማንያን ከሃዲያን ያንን እያየ ነው ህይወቱ የሚያልፈው። እዚህ ምድር ላይም ሳይመቸው አኸራም ላይም ሳይመቸው ህይወቱ ያልቃል ማለት ነው። ስለዚህ ክርስቲያኖች ሳይመሽባችሁ ስለሙ ሰላም ትሆናላችሁ፣ ሰላምን ታገኛላችሁ እንጂ ኢሳ አለይሂ ሰላም ሊፈርድ ትንሣኤ ቀን ይመጣል ምናምን አይደለም። እንኳን አይደለም ቁርአን ላይ ባይብል ላይ ሊፈርድ አይመጣም። ባይብል ላይ ሊፈርድ የሚለው ፍርድ ሁሉ ለአብ ሰጠው ማነው ለወልድ ሰጠው ምናምን የሚለውን ጥሎፍ ካያችሁ መስካሪ በሚል ተለዋዋጭ ሆኖ ነው የሚመጣው። ለምን ከተባለ ኢየሱስ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ማለት ማቴዎስ ወንጌል ጌታ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዛን ቀን አለ ማለትም በትንሣኤ ቀን ማለት ነው። ብዙዎች በስምህ አጋንንትን አላወጣንምን? በስምህ ብዙ ተአምራቶችን አላደረግንም? በስምህ ትንቢትን አልተናገርንም? ይሉኛል። ከቶ አላቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ አለ። መስካሪ በሚል ነው የሚመጣው እንጂ ፍርድ እኮ ለምሳሌ ንግስት አዜብ ፈራጅ ናት ተብላለች፣ በዚህ ትውልድ ላይ ትፈርዳለች ተብሏል። ያ ማለት የፍርዱ ቀን ዳኛ ናት ማለት ነው አይደለም። እነዚህ ሐዋርያት 12 ሐዋርያት ራሱ ይፈርዳሉ ተብሏል በእንትን ላይ ተቀምጠው። ነገር ግን ያ ፈራጅ ሲባል ግን መስካሪ በሚል ነው የሚጠው። ኢየሱስ ክርስቶስ መስካሪ እንጂ ፈራጅ አይደለም። የፍርዱ ቀን ዳኛ ንጉስ የሚባለው ማን ነው ከተባለ አብ ነው። አንዱ አምላክ ነው የሚፈርደው እንጂ ኢየሱስ ክርስቶስ ፈራጅ አይደለም። ፈራጅ የሚለው ፍርድ የሚለው ተለዋዋጭ ሆኖ የሚመጣ ነው ባይብል ላይ ገብቷችኋል። ስለዚህ ኢየሱስ ክርስቶስ በዚህ ትውልድ ላይ ይፈርድበታል። ምን ብሎ ነው? ጌታ እያለ ሲያመልከው የነበረውን ሁሉ በእሱ ትንቢት እንናገራለን አጋንንትን እናወጣለን እያሉ ሲዋሹበት የነበረውን ሁሉ ይፈርድባቸዋል። ታዲያ ማን ነው ሲባል የአባቴን ፍቃድ የሚያደርግ ግን ይድናል ብሏል። የአባቴን ፍቃድ የሚያደርግ እንጂ ጌታ ይመለስ። ስለዚህ የአባትን ፍቃድ የሚፈጽሙት ደግሞ ሙስሊሞች ናቸው። እሱ ምን ብሎ ነው ያስተማረው? ከተዘዘይቱ ሁሉ ፊተኛይቱ ማናት ተብሎ ሲጠየቅ እስራኤል ስማ ጌታ አምላካችን አንድ ነው ብሎ አንዱና ብቸኛውን አምላክ እንዲመለክ የሰበኩት ሙስሊሞች ናቸው። ነቢ መሐመድ ሰለላሁ ዐለይሂ ወሰለም ያንን ጥያቄ ያላችሁ ጥያቄ ያለው አንድ ጻፈና ጥያቄ ደግሞ ማለት ነው። ይሄ ገብቶሻል ማማ የሰጠይቅሻት ወይ? አዎ ሌላ ጥያቄ ደግሞ ያው ጠይቅልኝ ስለተባልኩ ነው። እሱም በራሳችን በቁርአናችን አላህ ሱብሃነሁ ወተዓላ በመርየም አለይሂ ሰላም ላይ ሩህ ነፋባት ነው የሚለው የድንግል ስለሆነ እሱ ማለት ነው። ስለዚህ ሩህ ማለት ያላህ ቃል ነው ብለው በጣም ብዙ ጊዜ ስለሚሉ ነው። ቁርአን ላይ ምንከቸና ለስቆ አንድ ጊዜ ሶሪ ይሰማሻል? ይሰማል። ቁርአን ላይ አምላካችን አላህ ሱብሓነሁ ወተዓላ ገብቶኛል። በመጀመሪያ ደረጃ ሩህ የሚለው ወይም መንፈስ በአማርኛው የሚለው ቁርአን ላይ ለሶስት ነገር ውሏል። የመጀመሪያው ለእኛ ሩህ ውሏል። ለእኛ ሩህ ማለትም ለእኛ መንፈስ ውሏል። ሁለተኛ ደግሞ ለብዙ ነገር ውሏል እንጂ ለአምስት አይነት ነገር ውሏል። የመጀመሪያ ለእኛ ሩህ ውሏል። ለእኛ ለራሳችን ሩህ ውሏል። የእኛ ሩህ ደግሞ የእኛ ሩህ እና የኢየሱስ ክርስቶስ ሩህ ምንም ልዩነት የለውም። አላህ ሱብሓነሁ ወተዓላ ከፈጠራቸው ፍጡራቶች ናቸው። የአዳምም ሩህ የእኛም ሩህ የኢየሱስም ሩህ አንድ አይነት ነው። በነገራችን ላይ ገብታችኋል። ያው እንትኑን የሚመረጡና የማይመረጡ እንዳለ ሆኖ ማለት ነው። ስለዚህ መንፈስ የምትባለው የመጀመሪያ ይሄ ነው። ሁለተኛ ደግሞ ሩህ ተብሎ የተገለጸ አለ። ማን? ጅብሪል አለይሂ ሰላም ሩህ ተብሎ ተገልጿል።
አላህ ሱብሓነሁ ወተዓላ ወሩህ ሚንሁ ማነው ምንድን ነው መላኢካዎችና ሩህ ከነሱ ጋር እንደወረደ ይነገራል። ጅብሪልን ሩህ ብሎ ገልጾታል። ሶስተኛ ደግሞ ተነዘሉ መላኢከቱ ወሩሁ ሩህ ሚንሁም ወሩህ ሩህ የሚባለው ጅብሪል አለይሂ ሰላም ተነዘሉ መላኢከቱ ወሩህ ሩህ የሚባለው ጅብሪል አለይሂ ሰላም መጥቷል። ሶስተኛ ደግሞ ምንድነው ቁርአን ለቁርአን ብሏል። ለቁርአን ጅብሪል ሩህ የተባለው ለምንድን ነው? ጅብሪል ሰይዱል መላኢካ የመላኢካዎቹ ሁሉ አለቃ ነው። እንደሚታወቀው ሰይዱል መላኢካ ነው፣ የመላእክቶች አለቃ ነው። እንደገና ደግሞ በተጨማሪ ደግሞ እሱ በጣም ብዙ ስራዎችን ይሰራል ከሌሎቹ። እንደገና ወህይን ይዞ ስለሚመጣ ነው። ወህይ ደግሞ የሰዎችን ልብ ህያው የሚያደርግ ስለሆነ ሩህ ተብሏል ጅብሪል አለይሂ ሰላም። ይሄ መጀመሪያ። ሁለተኛው ደግሞ የኛ ሩህ የተባለችው ለምንድን ነው? የኛ ሩህ እኛን ህያው ስለምታደርግ ከጀሰድ ጋር በምትቀላቀል ጊዜ እኛን ህያው ስለምታደርገን ሩህ ተብላለች የኛ ሩህ። ሁለተኛ ሶስተኛ ደግሞ ምንድነው? ምንድነው? ቁርአን ሩህ ተብሏል። ሩህ የተባለበት ዋናው ምንድነው? የሰውን ልብ ህያው ስለሚያደርግ ነው ሩህ የተባለው። የሰውን ልብ ግልጠተ መለኮት ስለሆነ ከዙሉማት ወይም ከጨለማዎች ወደ ብርሃን ስለሚያመጣ ሩህ ተብሏል ቁርአን። ሌሎችም ሩህ እየተባሉበት ምንድነው እንትኖች የበረቱበት ሰሃባዎች የበረቱበት ራሱ መንፈስ ተብሎ የተገለጸበት ሁኔታ አለ። ስለዚህ መንፈስ እንዳገባቡ ቁርአን ላይ ይለያያል። ስለዚህ የኢሳ አለይሂ ሰላም መንፈስ አምላካችን አላህ ሱብሓነሁ ወተዓላ በሱረቱ ምዕራፍ 4 ቁጥር 157 ይመስለኛል ሱረቱ ኒሳ ላይ ማለት ነው ያ አህለል ኪታብ እናንተ የመጽሐፍ ሰዎች ላ ተግሉ ፊ ዲኒኩም በሃይማኖታችሁ ወሰን አትለፉ ወላ ተቁሉ አላ ላህ ኢላ ልሐቅ በአላህ ላይ እውነትን እንጂ አትናገሩ አለ አምላካችን አላህ ሱብሓነሁ ወተዓላ። ኢነማ ልመሲሑ ዒሳ ብን መርየም የመርየም ልጅ ኢሳ እኮ ረሱሉላህ የአላህ መልእክተኛ ነው። በመጀመሪያ እኮ ሲጀምር እኮ እናንተ የመጽሐፍ ሰዎች በሃይማኖታችሁ ወሰንን አትለፉ ብሎ ነው የሚጀምረው። ገብቷችኋል? ከዛ በኋላ ወከሊመቱሁ አልቃሃ ኢላ መርየም አለ ወደ መርየም የጣላት ይሁን ቃል ነው ማለት ሁን በሚለው ቃሉ የፈጠረው ፍጡር ነው አለ። ከዛ ሲባል ወሩህ ሚንሁ ከእርሱ የሆነ መንፈስ አሁን ይሄን ይዘው ኢሳ አላህ መንፈስ ነው ይላል። ኢሳ አላህ መንፈስ ነው አይልም አንቀጹ ላይ። ወሩህ ሚንሁ ማለት ከእርሱ የሆነ መንፈስ። አምላካችን አላህ ሱብሓነሁ ወተዓላ ምን ብሎ መሰለሽ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነግራቸው ስለ ሩህ የሚጠይቁ ሩህ ከጌታ የሆነ ነገር ነው በላቸው። ነገር ሁሉ አላህ ሱብሓነሁ ወተዓላ ደግሞ የነገሮች ሁሉ ፈጣሪ ነው። ግልጽ ነው። አላህ ሱብሓነሁ ወተዓላ ኸለቀ ኩል ሸይ የሸይ የተባለን በአጠቃላይ ፈጣሪ ነው አምላካችን አላህ ሱብሓነሁ ወተዓላ። ሩህም ሸይ ከተባሉት ነገራቶች ውስጥ አንዱ ነው፣ ወይም ነገር ከተባሉት ነገር ውስጥ አንዱ ነው ሩህ። ስለዚህ ሩህ ፍጡር ነው። የኢሳ አለይሂ ሰላም ሩህ ፍጡር ነው፣ የኛ ሩህም ፍጡር ነው። ስለዚህ ማርያምን በሱረቱል መርየም ላይ ነፋባትም ሲል ግልጽ ነው። ነፋባት ሲል ምንድን ነው የነፋው ሲባል እንትን ነው ሩሁን ነው ይሄ መንፈሱን ማለት ነው። ልክ ለምሳሌ ያለ መልእክተኛ 40 ነው እየለኩላችሁ ሰሂህ ሙስሊም ለሐዲስ ነው 40 ነው እየቀራችሁ ታውቁታላችሁ። 40 እንትን አንድ ሰው መጀመሪያ እንትን ከተባለ በኋላ ሰውነቱ ከተሰራ ምናምን በኋላ ሩህ ይዘራበታል ብሏል። መላእክቶች ይመጡና ሩህ ይዘሩበታል ይነፉበታል ማለት ነው። ሩህ ይነፉበታል። ልክ እንደዛ ኢሳ አለይሂ ሰላም በጅብሪል አለይሂ ሰላም አማካኝነት እኛም መልአክ እንደሚነፋብን ነው በጅብሪል አለይሂ ሰላም አማካኝነት የኢሳ አለይሂ ሰላም ሩህ ተዘራበት። የሚገርማችሁ ነገር ከኢሳ አለይሂ ሰላም የሚበልጥ ሩህ የተዘራለት አለ በአላህ ሱብሓነሁ ወተዓላ እጅ። አላህ ሱብሓነሁ ወተዓላ ነው በአዳም ላይ ሩህን የዘራበት። ለኢሳ አለይሂ ሰላም ደግሞ ጅብሪል ነው የዘራበት። የኛ ደግሞ ሌሎች መላእክቶች ናቸው የዘሩብን። ዞሮ ዞሮ ያቸው ሩህ የምትባለው ነገር ፍጡር ናት። ወሩህ ሲባል አላህ ሩህ ነው ማለት አይደለም። አላህ ሱብሓነሁ ወተዓላ ሩህ አይደለም ሲጀመር። አላህ ሱብሓነሁ ወተዓላ ሩህ የሚባል ባህሪም የለውም። ግልጽ ነው። ስለዚህ አላህ ሱብሓነሁ ወተዓላ ሩህ ምናምን ከተባለ የፍጡር ስም ነው ሲጀመር ማለት ነው። ሩህ የሚባለው ነገር ፍጡር ስለሆነ አላህ ከዛ ወከሊመቱሁ አልቃሃ ኢላ መርየም ካለ በኋላ አልቃሃ ኢላ መርየም ወሩህ ሚንሁ ካለ በኋላ ምንድነው ይሄ ደግሞ ምንድነው እንትኑን አልቃሃ ኢላ መርየም የሚለውን ደግሞ ምንድነው የሁን ቃሉም የሚለውን ወከሊመቱሁ አልቃሃ ኢላ መርየም የሚለውን ደግሞ ከሊመቱ የሚለውን ደግሞ የአላህ ንግግር ብለው የሚፈቱም አሉ። የአላህ ንግግር አይልም ጥቅስ ሁን በሚለው ቃል ይፈጠራል። ለምሳሌ አላህ ሱብሓነሁ ወተዓላ ሰማያትና ምድርን ያለ ፈጣሪ ነው አለ። ነገር ማስገኘበሻ ጊዜ ለእርሱ ሁን ይለዋል፣ ወደው ይሆናል። ሰማያትና ምድርን ሲፈጠርም ሁን ብሎ ነው የፈጠረው። ኢሳ አለይሂ ሰላም ሲፈጠር ሁን ብሎ ነው የፈጠረው። ለምሳሌ ሰው ያልነካኝ ሲሆን እንዴት ለኔ ልጅ ይኖረኛል ብላ መርየም በተናገረች ጊዜ ነገሩ እንዳልሽ ነው አላህ የሚሽተውን ይፈጥራል ነው። አንድን ነገር መፍጠር በሻ ጊዜ ለእርሱ ሁን ይላል፣ ወደው ይሆናል። ስለዚህ ሁን በሚለው ቃል የተፈጠረ ፍጡር እንጂ ኢየሱስ ክርስቶስ የራሱ ቃሊቱ ከሊመቱ አይደለም፣ የከሊማው ንግግሩ አይደለም። በንግግሩ ወይም ሁን በሚለው ቃሉ የተፈጠረ ፍጡር ነው
ኢሳ ዓለይሂ ሰላም ሰማያትና ምድርን ሁን በሚለው ቃል ነው የተፈጠረ። አዳም ሁን ለዛ ነው አምላካችን አላህ ሱብሓነሁ ወተዓላ እኮ የኢሳ ምሳሌ እንደ አደም ቢጤ ነው፣ ከአፈር ፈጠረው ለእርሱም ሰው ሁን አለው ሆነ የሚለው። ስለዚህ ሁን በሚለው ቃሉ የተፈጠሩ ፍጡሮች ናቸው። ሁላቸውም የአዳምና ኢሳ አፈጣጠር አንድ ናቸው። ሁን በሚለው ቃሉ የተፈጠሩ ፍጡሮች ናቸው ማለት ነው። ገብቷቸዋል። ስለዚህ እንደዛ ነው እንጂ የአላህ መንፈስ ነው የአላህ ከላምን የአላህ ንግግር ነው። ልክ ቃል ነበረ በሚሉት አመለካከት እንደሚያዩበት አይደለም። ያው ቃል ነበረ የሚለው አመለካከት ራሱ ሌላ ትርጉም ነው ያለው። ኢሳ ዓለይሂ ሰላም እዛ ላይ የእግዚአብሔር ቃል ነው ወይስ አይደለም የሚለው ደግሞ ሌላ ጥያቄ ነው እንጂ እንሄድበታለን ከፈለጋችሁ። እዛ ላይ ራሱ እነሱ እንደሚሉት አያስረዳም ባይብሉ ራሱ ማለት ነው። ነገር ግን ቁርአን ላይ እንደዛ የሚባል ነገር የለም። ኢሳ ዓለይሂ ሰላም ፍጡር ነው። ፍጡር አታምልኩ፣ ሰው አይመለክም። ግዝ ነው። ወደ እስራኤል ልጆች መልእክተኛ ያደረገው አንድ የአላህ መልእክተኛ ብቻ ነው። ኢሳ ዓለይሂ ሰላም ባሪያ ነው። የአላህ ባሪያ ከመሆን የማይጸየፍ ምርጥ ባሪያ ግልጽ ነው። ስለዚህ ኢሳን አታምልኩ። ኢሳ ሰው ብቻ ነው፣ ፍጡር ነው። ባይብል ላይ ራሱ ምንድን ነው የሚለው? የእስራኤል ልጆች ወይ ይህን ቃል ስሙ። እራሳቸው እንደምታውቁት የናዝሬቱ ኢየሱስ አለ የሐዋርያት ሥራ የናዝሬቱ ኢየሱስ እግዚአብሔር በእርሱ በኩል ባደረገው ተአምራቱና በድንቆች ምልክቶች ከእግዚአብሔር ዘንድ ወደ እናንተ የተገለጸ ሰው ነበረ ነው የሚለው። ሰው ነበረ እሱ ራሱ። አሁን ከእግዚአብሔር እየሰማሁ የምነግራችሁን ሰው ልትገሉ ትፈልጋላችሁን? አብርሃም እንዲህ አላደረግም ይላቸዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ሰው አታምልኩ ክርስቲያኖች ሰው አምልኩ ዳኑ እንላቸዋል። እና ይሄ ነው መዲ ዛህሩ አንዴ መኮንን አስገው ዛህራ አቤት ዛህራ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ባይዘዌ በአሁኑ ሰዓት ያሉት ክርስቲያኖች ደደብ ስለሆኑ ነው እንጂ አሁን እኮ አይባልም ኖ ቆይ ያልኩበትን ወይ እንትን ያልኩበትን ወይ መጣበታል ነው ካሉ ልክ ችግር የለውም። እሺ ጥፋት ነው። እሺ በአሁኑ ሰዓት ያሉ ሰዎች ወከሊመቱሁ አልቃሃ የሚለው ላይ ይሄ ግራ ገብቷቸው ይጠይቃሉ እንጂ ከዚህ በፊት የነበሩ ክርስቲያኖች ኪታብ ላይ አለ። እውቀት ስላላቸው የጠየቁት ጥያቄ ጠጠር ያለ እውቀት ጥያቄ ነው የጠየቁት። ወሩሑ ሚኑ ላይ ነው የጠየቁት። ወሩሑ ሚንሁ ሚን የምትባለው በአረብኛ ግራመር ሰዋስው በነህው ቂራት ላይ ማለት ነው። ሚን የምትባለው ትርጉማ ምንድናት? ባዕድ ከፊልን የሚል ጥቋሚ ይሰጣልና ይህን ይዞ ወሩሑ ሚንሁ ከእርሱ የሆነ ሲባል ከእርሱ የሆነ ክፋይ ነው የሚል ትርጓሜ ስለሚሰጥ በአረብኛው ነህው ማለት ነው። ይችን ነበረ ጥያቄ የጠየቁት። ከዛ በኋላ ዑለሞቹ በመመለሱላቸው ሚን የምትባለው ጥያቄ ባዕድ ብቻ ሳይሆን ወደ 10 ምናምን ትርጓሜ አላት። እናንተ በምትሉት አስተሳሰብ አሉና ሱረቱ ሹዓራ ላይ ያለውን ወኸለቀ አላሁ ማ ፊ ሰማዋቲ ወልአርድ ጀሚዐን ሚንሁ ይላል። ጀሚዐን ሚንሁ እና 7 ሰማይም 7 መሬትም ከሱ ነው ማለት ነው የሚል ጥያቄ ነው ያነሱባቸውና መጨረሻ ላይ መልስ አጥተው ያው ያስረዷቸው። እዚች ጋር ያለችው ሚንሁ ማለት አላህ በሩህ ነው የፈጠረው። የሩህ ሚን የምትባል ኢብቲዳ በሚል ትርጓሜ ስለምትመጣ ከሱ ነው ጅማሬው፣ ከሱ ከሩህ ፈጠረው ለማለት ነው የሚልም ተፍሲር አስረድቷቸው ነው የሄዱትና በአሁኑ ሰዓት የበፊቶቹ የሚያውቁት ወከሊመቱሁ አልቃሃ የሚለውን ጥያቄ አልጠየቁም። ወሩህ ሚንሁ የሚለው ላይ ነው ሲጠይቁ የነበሩት ለማለት ፈልጌ ነው። ሹክረን አፈና እንደምንጀዛከላሁ ኸይር አላህ ይፈድክ። እሺ መዲ ጥያቄ ያለሽ ሌላ ወይስ? የለኝም። ምን ያመሰግናለን። ገብቶሻል የሆነው? አላሁ አክበር። አቤት አድሚኖች ተው ግን ተው መነጠቃቸዋት እኮ አላህዋ። እሺ ጥያቄ ያለው የለም? እሺ መዲ እንትን የሆነ ሰውዬ የሆነ ወገናችን እንትን እየተናገረ ነበረ። ማነው ከአስገቡኝ እያለ ነበረ። ቅድም አስገቡት ከስር ወገናችን ነበረ። አህለን ሳዲ እንኳን ደህና መጣሽ ሳሪ። ሳራ
እሺ መኮንን ነው። ሰላም ነው። ሰላም እናለን። ጥያቄ ነበረኝ። እሺ ጠይቅ። አሁን ተዋሪ በነበረው ላይ ኢሳ አንደኛው ሰማይ ያለ ምናምን እያልሽ ስታስረጅ ነበር እና ኢሳ ባይብል ላይ ያለው ነው ማለት ነው። ሁለተኛው ነው ያልኩት፣ አንደኛው ሳይሆን ሁለተኛው ነው ያልኩት። ኢሳ አለይሂ ሰላም ባይብል ላይ ትክክል የሆነም አለ፣ ስህተትም የሆነ አለ። ስህተትም የሆነ አለ፣ ትክክል የሆነ አለ። ተሰቅሏል የሚለው ባይብል ተሰቅሏል የሚለው ስህተት ነው። አላህ ሱብሓነሁ ወተዓላ በምዕራፍ 4 ቁጥር 157 ላይ ወማ ቀተሉሁ ወማ ሰለቡሁ ብሎን፣ አልገደሉትም፣ አልሰቀሉትም። አልተገደለም፣ አልተሰቀለም። ኢሳ አለይሂ ሰላም ባይብል ላይ ላሳይ ይችላል። እንዳልተሰቀለ የሚያሳዩ ጥቅሶች አሉ። ተሰቀለ የሚለ ጥቅሶች እንዳለ ሁሉ እንዳልተሰቀለ የሚያሳዩ ጥቅሶችም አሉ። እንደገና አፖክሪፋ ወይም ድብቅ ተብለው የተጣሉ ባይብሎች ነበሩ በድሮ ጊዜ ማለት ነው። ማለትም እነዚህ እነ ማቴዎስ እና እነ ማርቆስ እነ ሉቃስ ሲጻፉ ወደ 40 ምናምን የሚደርሱ ጸሐፊዎች ነበሩ። ወደ 48 የሚደርሱ ጸሐፊዎች ነበሩ። ከነዚያ ጸሐፊዎች መካከል 4ቱ ብቻ ተመርጠው ሲወጡ አፖክሪፋ ተብለው የተጣሉ ደግሞ ወደ 40 ምናምን መጽሐፍቶች ነበሩ። እነዛ ሁሉ መጽሐፍቶች ኢየሱስ ሳይሰቀል ወደ ሰማይ አረገ የሚሉ መጽሐፍቶች ውስጥ ነበሩ። እነዛ መጽሐፍቶች ለምሳሌ እነ መግደላዊት ማርያም ወንጌል፣ የእነ ቶማስ ወንጌል፣ ሌሎችም ወንጌላቶች ነበሩ፣ የእነ ባርናባስ ወንጌል። እነዚህ ወንጌላቶች ሁሉ ኢየሱስ ሳይሰቀል ወደ ሰማይ አረገ የሚሉ መጽሐፍቶች ነበሩ። ኢየሱስን ሕያዋን አይዘግቡልን የሚሉና ክርስቲያኖች አስቀንጥረው ጣሉት። ገብቷል። ለዛም ነው አምላካችን አላህ ሱብሓነሁ ወተዓላ እናንተ የመጽሐፉ ሰዎች ወይ ሊመተልብሱን ሐቅ ቢልባጢል፣ እውነትን በውሸት ለምንድን ነው የምትቀላቀሉት እያለ ይናገራል። እውነትን በውሸት ቀላቀለውታል። ስለተቀላቀለ ኢየሱስ ተሰቀለ የሚል ዶክትሪን ፈጥረው ክርስቲያኑ እንዲወዛገብ አድርገውታል። ስለዚህ እውነትን ከውሸት ለይቶ ደግሞ ትክክለኛ ፉርቃን ይባላል አንዱ ስሙ ቁርአን። እውነቱን ከውሸት ለይቶ ይሄ ነው ትክክለኛው ብሎ ትክክለኛ የኢሳ አለይሂ ሰላምን አስተምሮ እንደዚሁም ደግሞ ኢሳ እንዳልሞተና እንዳልተሰቀለ ሁለተኛው ሰማይ ላይ እንዳለና በመጨረሻው ዘመን ከመድረሱ በፊት ሰላም ልቆት ምናምን ተባለ እኔ እስቲ ጥያቄ ስለመሰቀሉ ነው። አሁን አንቺ ለምሳሌ በታሪክም በምንም እንደተሰቀለ አይሁዶችን እንደሰቀሉት ያምናሉ። አሁን አልተሰቀለም ስትይኝ ምንም ጭራሽ የተሰቀለ ነገር የለም። ዝም ብሎ እንትን ነው፣ የውሸት ታሪክ ነው፣ የተጻፈ ነው። አሁን ብዙ የተጻፉ ነው። የተሰቀለ ሰው አለ፣ ኢሳ አይደለም ነው እንጂ የተሰቀለ ሰው በዘመኑ የተሰቀለ ሰው እኮ አለ። ይሄን ቁርአንም ያረጋግጣል። ነይ ብሎ የተናገራቸው ሰው ነበር በዛን ሰዓት። እንግዲህ 33 ዓመት ከነሱ ጋር ሲኖር አላወቁትም ማለት እንግዲህ ከባድ ነው። ከጥርጣሬ ውስጥ ባይሆኑ ነው ለቁት ነበር። ከዛ ጥርጣሬ ውስጥ ስለነበሩ አላህ ሱብሓነሁ ወተዓላ ይሄንን ገልጿል። ምዕራፍ 4 ላይ የተገደለ ሰው አለ፣ የተሰቀለ ሰው አለ፣ ግን እሱ አይደለም ነው ገብቷል። ይሄንን ደግሞ ታሪክ የሚያረጋግጣና ታሪክ የለም ይባላል። ኢሳ መስሏቸው ነው የሰቀሉት።
ታሪክ ራሱ ይህን ያረጋግጣል። በኢየሱስ ቦታ ሌላ ነው የተሰቀለው የሚል ታሪክ አለ። ወንጌል ስቲል ወንጌል አለ። ስለተጣሉ አፖክሪፋ ወይም ድብቅ ወይም መናፍቅ ናቸው እነዚህ አካላቶች ተብለው የመናፍቅ ወንጌል ነው ተብሎ ስለተጣለ እንጂ በዛን ሰዓት ወንጌላቶች ራሱ ነበሩ። በሰዓቱ እየጠቀስኩልህ ቅድም የነ ቶማስ ወንጌል የነ በርናባስ ወንጌል። በርናባስ እንግዲህ ደቀ መዛሙርት ነው አይደል? በርናባስ በጣም የታወቀ ባይብል ላይ ቶማስ ራሱ ኢየሱስ ክርስቶስን ራሱ እጆችን አንሳነስታ አረጋግጥ ተብሎ የተባለ ሰው ቶማስ ወደ ወንድሜ ነው ወደ አባቴና ወደ አምላካችሁ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገሪያቸው የተባለች መግደላዊት ማርያም ናት። እነዛ መግደላዊት ማርያም ራሱ ወንጌል ነበር ተናገረችው። ሰው እንደዛ ከሆነ በዚያ ወንጌላቶች ላይ እንደዛ ተብሎ የተጻፈውን አሽቀንጥረው ከጣሉ በኋላ ኢየሱስ ክርስቶስ እንደተሰቀለ አድርገው የሚያሳዩ ነገራቶች ጽፈዋን ባይብል ላይ ያን ነገር ስህተት ነው። ለዛም መለካችን አላህ ሱብሃነሁ ወተዓላ ነው በውሸት ቀላቅላቸዋል ተበርዟን የምንለው ለዛ ነው። ጥቂት ዋጋ ለመግዛት ብለው ሰዎች በርዘው ስህተት ላይ ሰዎችን ጥለዋል። ለዛ ነው ቁርአን የመጣው እውነቱን ከውሸት ለይቶ ሐቁን ላይ ያስተምር ማለት ነው። እንደዛ ነው ወገናችን። አይ አሁን አላህ እንዳይሰቀል ጠብቆ ነው ማለት ነው ወደ ሰማይ የወሰደው። ሰዎችን አላህ ሱብሃነሁ ወተዓላ ነቢያቶችን ያድናቸው ነበረ፣ ከጠላት ያድናቸው ነበረ በራሱ በጥበቡ ማለት ነው። ለምሳሌ ሙሴ ከፍርዓን አይ ሌላ ሰው እንዳይሰቀል ኢሳ እንዳይሰቀል ሌላ ሰው ተመስሎ ተሰቀለና ኢሳን አላህ አረፈው ማለት ነው እንዳይሰቀል። እና መጀመሪያ ቃል ገብቶለን ነበረ እነዛ ከካዱ ሰዎች አድናለሁ ብሎ ቃል ገብቶለት ስለነበረ በሱረቱል ማኢዳ ላይ ቃል ገብቶለን ነበረ። ከዛ በኋላ ቃሉን ፈጸመ አዳነው። ገብቷል። ሲቀጥል ደግሞ ነቢያቶችን ያድን ነበር አምላካችን አላህ ሱብሃነሁ ወተዓላ። ለምሳሌ ፍርዓን ሙሴ ሊገል ሲል ከእስራኤላውያን ላይ ሊገል ሲል ባህሩን ከፍሎ ባህርማ ያኔ ተፈጥሮ የማይፈቅደውን ነገር አምላካችን አላህ ሱብሃነሁ ወተዓላ ተአምር አድርጎለት በበትሩ እንዲከፍለው አድርጎ አላህ ሱብሃነሁ ወተዓላ አድኖታል ሙሴ። ነብዩ ሰለላሁ ዐለይሂ ወሰለም ያንን ሁሉ ሰራዊት ያንን ሁሉ ተሰብስቦ ነብዩ ሊገል የነበረን ሰው አፈር ረጭተው ብቻ በዛ ጨለማ ከዓይናቸው እንዲገባ አድርጎ አላህ ሱብሃነሁ ወተዓላ ነብዩን አድኗቸዋል። በዚህ መልኩ ኢሳ አለይሂ ሰላምም ሊገሉ ሲሉ አድኖታል። ያ የተገደለው ሰው ግን አይሁዶች ናቸው ጥፋተኛ። ምክንያቱም አይሁዶች ራሳቸው ናቸው የገደሉት እንጂ አላህ ግደሉ ብሎ አሳልፎ አልሰጣቸው። ኢሳ መሰላቸው ገደሉ። ተመሰለ ነው እንጂ አስመሰለባቸው ማለት ነው። ስለዚህ አሁን ለክርስቲያኖች ተጠያቂው ማን ነው? አሁን ክርስቲያኖች አላህ አስመስሎ ስነን የተሰቀለ ስለመሰላቸው ለእኛ ብሎ ተሰቀለ ብሎ ክርስቲያኖች ሲያምኑ ክርስቲያኖች በመጥፎ መንገድ አላህ አስመስሎ የሚለው ካፊር ሁሉ ለሚባለው ወይም ያለ እምነት ሌላ አምልኮ እንዲያመልኩ ማን ነው ተጠያቂ ነው? በመጀመሪያ ማለት ነው በመጀመሪያ ኢስላም እናንተ አሁን የያዛችሁትን ክርስትና እንድትይዙ የሚያደርጋችሁ በነገራችን ላይ ማለት ነው። አንድ ሰው ኢሳ አለይሂ ሰላም ተሰቀለ ብሎ ቢያምን እንደ ኢስላም ማለትም ቁርአን ከመወረዱ በፊት ማለት ነው። አንድ ሙስሊም በአላህ አንድነት እያመነ ቁርአን ባይብል ምንድነው ተሳስቶ ወይም ጥርጣሬ ገብቶበት ኢየሱስ ተሰቀለ ብሎ ቢያምን ከእስልምና ያወጣው። ምክንያቱም መልእክቱ ስላልደረሰው ማለት ነው፣ ጥርጣሬ ስላለበት። ምክንያቱም አሁን እናንተ የምታምኑት ኢየሱስ ክርስቶስ ለኛ ብሎ ሞተ፣ ለኛ ብሎ አዳነን ምናምን የምትሉትን ዶክትሪን እንድታስቀምጡ ስለማያደርግ ይስላል። ገብቷል። ምክንያቱም እናንተ የያዛችሁትን ዶክትሪን እስልምና አያስተምርም። በአዳም ምክንያት ኃጢአት ወደ ዓለም ገባ፣ ጳውሎስ ነው ያስተማረው። በአንዱ ሰው ምክንያት ዳንን፣ ጳውሎስ ነው እንጂ ያስተማረው። ኢሳ ስለተሰቀለ ዳንን የሚል አስተምሮ ኢስላም ላይ የለም። ኢስላም ላይ አንዱ የሰራውን አንዱ አይሸከምም። የአንድ ሰው ኃጢአት አንዱ አይሸከምም ነው የኢስላም አስተምሮ። ገብቷል። ኢሳ አለይሂ ሰላም እንደዚህ አይነት አስተምሮ በፍጹም አላስተማረም። ቆይ አንዴ ልጨርስ። ኢሳ አለይሂ ሰላም በፍጹም እንደዛ አላስተማረም። ሲቀጥል ደግሞ ኢሳ አለይሂ ሰላምን ሲያነሳ አምላካችን አላህ ሱብሃነሁ ወተዓላ ያንን ሰውዬ አሳልፎ ሰጥቶ እንዲገሉ አላደረጋቸውም። አይሁዳውያን ራሳቸው ጥፋተኛ የሚሆኑት ኢሳ አለይሂ ሰላም ሙታን እንኳን ብለው ቢያምኑ ሙስሊሞች በዛን ሰዓት የነበሩ ሰዎች ኢሳ አለይሂ ሰላም ሙታን እንኳን ብለው የሚያምኑ አሁን እናንተ የያዛችሁትን ዶክትሪን ሳይሆን የሚያምኑት ማንኛውም ነቢይ ሲመጣ በጥላቶቹ ተገሏል ብለው ነው ሊያምኑ የሚችሉት። ገታ በጥላቶቹ ተገሏል። ማንኛውም ነቢይ እንደሚገደለው ማንኛውም ሐዋርያ እንደሚገደለው ተገሏል። አለቀ። ከዚህ የዘለለ ነገር አይኖራቸውም። ሲቀጥል ደግሞ እንዲገደል አላህ አድርጎታል የሚል አንድ ማስረጃ የለም። ማስረጃ ካለ ስለ
ምዕራፍ 4 ቁጥር 157 ተመሰለባቸው ነው። እነሱ መስሏቸው ገደሉ። ለምሳሌ አንተ መንትያ ወንድም ቢኖርህ መንትያህን አንተ ወንጀል ባጠፋው ጥፋት መንትያህን ወስደው ቢገሉት እነሱ ናቸው እንጂ አንተ ጥፋተኛ አይደለህም። ገብቶሃል? ስለዚህ የእነሱ ጥፋት ነው እንጂ ያንተ ጥፋት አይደለም። የኔ ጥያቄ እኮ እሱ ላይ ነው። አሁን እኔ ተመሰለባቸው ሲባል እኔ ምን ማድረግ ነበረበት መሰለሽ? እኔ አላህ ፈጣሪ ስለሆነ ፊት ለፊት መጋፈጥ ነበረበት እንጂ አስመስሎ ክርስቲያኖች ባልሆነ አስተምሮ እንዲገቡ ማድረግ አለበት። አንቺ እኮ አሁን ላልሽኝ አሁን እኮ ተመስሎባቸው ሌላ ሰው ተመስሎባቸው ነው ሌላ ሰው የሰቀሉ እሱ መስሏቸው ነው አልሽኝ። አላልኩም እኔ አላልኩም እንደዚህ። ሌላ ሰው ተመሰለባቸው እነሱ ናቸው እንጂ የመሰለባቸው እነሱ እኮ ናቸው የመሰላቸው። ታዲያ መንትያ ወንድም ቢኖርህ አንተ ወንድምህን ወስደው ቢገሉ ሰዎች ጥፋተኛ ማን ነው? አንተ ነህ ጥፋተኛ ወይስ ደግሞ መንትያ? ኢሳን አልደበቀውም፣ ይፈልገው አግኝተውታል። አዎ ኢሳ አለይሂ ሰላም አድኖታል። ነገር ግን እነሱን ያንን ሰውዬ ግደሉ ብሎ ግን አሳልፎ አልሰጣቸውም። እሱን እኮ አላህ ስለደበቀው ነው እኮ የጥፋቸው የእነሱ ጥፋት ነው። ያ የአላህ ሱብሓነሁ ወተዓላ አይደለም፣ የእነሱ ጥፋት ነው። አንተ ነህ ማስተዋል ያለብህ እንጂ እነሱ አላህ ሱብሓነሁ ወተዓላ ያንን ነገር እንደዚህ አድርጉ እንደዚህ አድርጉ እንደዚህ ይሄ እኮ ኢሳ አይደለም እያለ እንዲነግራቸው ነው የፈለከው። ላይ ሄደ እነሱ ናቸው ጥፋተኛ። ጥፋት የሚሰሩት እነሱ ናቸው። በአይሁዶች ማን ማንም ገባ? ክርስቲያኖች ማለት ነው። ክርስቲያኖች ደግሞ እኮ የራሳቸው ጥፋት ነው እኮ ኢሳን ያዘመለኩት ነብዩ መሐመድ ለማምጣት ለምሳሌ 600 ዓመት ነው የቆየ አይደለ? ከዛም በኋላ 600 ዓመት ኢሳ አለይሂ ሰላም ያስተማሩትን አስተምሮ አንዱን አምላክ በብቸኝነት እየተገዙ ከሆነ ኢሳ አለይሂ ሰላም ተገሎን ብለው በማመናቸው ብቻ ጀሃነም አይገቡም። ለምን ከተባለ መልእክቱ ስላልደረሳቸው አላህ ሱብሓነሁ ወተዓላ መልእክተኛን ሳንልክ የምንቀጣ አይደለም የሚለው። ግን ኢሳ አለይሂ ሰላምን የሚያመልክ ከሆነ ግን ኢሳ አለይሂ ሰላም ኢስላም ላይ እንደዚህ አይነት አስተምሮ አላስተማረም። አሁን እናንተ የያዛችሁ